6 ክቡራትና ክቡራን እንደምን አላችሁ? ይህ ለግለሰብ ልማት የራስ ማገዣ መጽሐፍ ዳሰሳ ነው። አብራችሁ ቆዩ። ያችን እንቁራሪት ብላት በብሪያን ትሬሲ የተጻፈ። ያችን እንቁራሪት ብላት ዛት ፍሮግ ነገሮችን ማዘግየት ለማቆምና በጥቂት ጊዜ ውስጥ ብዙ ስራዎችን ለማከናወን 21 ምርጥ መንገዶችን በዝርዝር ያስቀመጠ መጽሐፍ ነው። በመጽሐፉ መግቢያ ላይ እንዲህ ይላል። ዛሬ ግቦችን ለማሳካት ካለፈው ዘመን ይልቅ ሰፊ እድሎችና አማራጮች አሉ። እንደ አብዛኛው ሰው ከሆንክ በሚያጥር ጊዜ ውስጥ የምትሰራቸው በጣም ብዙ ስራዎች ተከምረውበት አጨቃ ይሆናል። ግልጽ የሆነ ቅድሚያ የሚሰጣቸውን ነገሮች መለየትና አስፈላጊ ስራዎችን በፍጥነት መጨረስ ልማድ ያለው ተራ ሰው ብዙ እያወራና ድንቅ እቅዶችን እያወጣ ነገር ግን ጥቂት ስራዎችን ብቻ ከሚሰራ ሊቅ የተሻለ ውጤት ያስመዘግባል። ለብዙ ዓመታት ሲባል እንደቆየው በየቀኑ ጠዋት የመጀመሪያ ስራህ አንድን ሕያው እንቁራሪት መብላት ከሆነ ያን ቀን ካንተ ጋር ከሚቆዩ ነገሮች ሁሉ ከዚህ የከፋ ነገር እንደማይገጥም በማወቅ ቀኑን በሙሉ ራስን በራስ መተማመን ትውላለህ። ያችን እንቁራሪት የምንላት ካሉ ስራዎች ሁሉ ትልቁና በጣም አስፈላጊው እርምጃ ካልወሰድክበት ግን ለመዘግየትና ለማደር የምትሞክርበት ስራህ ነው። በተጨማሪም 2 እንቁራሪቶች መብላት ካለብህ መጀመሪያ አስቀያሚዋን ብላት ይባላል። ይህም ማለት 2 አስፈላጊ ስራዎች ካሉ በትልቁ በከባዱና በጣም አስፈላጊ በሆነው ስራ ጀምር ማለት ነው። ሌላ ስራ ከመጀመርህ በፊት ራስን መቆጣጠር፣ ወዲያውኑ መጀመርና ያ ስራ እስኪያልቅ ድረስ በጽናት መቀጠል ያካትታል። ሕያው እንቁራሪት መብላት ካለብህ ዝም ብለህ ቁጭ ብለህ ለረጅም ሰዓት እያያት መቆየት ምንም ትርፍ የለውም። ከፍተኛ ምርታማነት ላይ ለመድረስ ቁልፉ በየቀኑ ጠዋት የመጀመሪያ ስራ ትልቁን ስራህን የመጀመር የህይወት ዘመን ልማድ ማዳበር ነው። ብሪያን ትሬሲ ያችን እንቁራሪት ብላት መጽሐፍ ለምርታማነት መሰረታዊ መጽሐፍ ነው። ዋና ሀሳቡ በማርክስ ትዌይን አባባል ላይ የተመሰረተ ሲሆን ከባዱና ተጽዕኖ ፈጣሪውን ስራህን ወይም እንቁራሪትህን መጀመሪያ ካከናወንክ የተቀረውን ቀንህን ከእርሱ ጋር ሲነጻጸር ቀላል ይሆናል የሚል ነው። ነገሮችን ማዘግየት ለማቆምና በጥቂት ጊዜ ውስጥ ብዙ ስራዎችን ለማከናወን 21 ምርጥ መንገዶችን የመጽሐፉ 21 ደንቦችን እንመልከት። 1. ዝግጅት አድርግ። ሴት ዘ ቴብል። ግልጽነት ወሳኝ ነው። ምን እንደምትፈልግ በትክክል ወስንና በወረቀት ላይ አስፍር። ግባቸውም በጽሁፍ ያስቀመጡ 3% ሰዎች ብቻ ሲሆኑ እነሱም ከሌሎቹ 10 እጥፍ ስኬታማ ናቸው። 2. ለእያንዳንዱ ቀን አስቀድመ እቅድ አውጣ። የ10-90 ህግን ተጠቀም። ለማቀድ የምታጠፋው 10% ጊዜ ስራውን ስታከናውን 90% ጊዜ ይቆጥብልሃል። ሁልጊዜ ከዝርዝር ወይም ከሊስት ተነስተህ ስራ። 3. የ80-20 ህግን ተጠቀም። ነገር ግን ከምትሰራቸው ስራዎች 20 በመቶዎቹ ለ80 በመቶዎቹ ውጤት ምክንያት ናቸው። ጉልበትህን በእነዚህ 20% ስራዎች ላይ አውል። 4. ውጤቱን አስብ። ትልልቅ ስራዎች የረጅም ጊዜ ከፍተኛ ተጽዕኖ አላቸው፣ ትንንሾቹ ግን የላቸውም። ከፍተኛ ተጽዕኖ ባላቸውና ውጤታቸው ከፍተኛ የሆኑ ስራዎች ላይ አተኩር። 5. አስፈላጊ ያልሆኑትን ነገሮች ለሌላ ጊዜ ማሳደር ተለማመድ። ሁሉንም ነገር በአንዴ ማድረግ አትችልም። ለትልቁ ወይም ለትልልቆቹ እንቁራሪቶች ጊዜ እንዲኖሩ ዋጋ ቢስ ለሆኑ ስራዎች ትንንሽ ሆን ብሎ ማሳደር አስፈላጊ ነው። 6. ሁልጊዜ የኤቢሲዲ ዘዴን ተጠቀም። ከመጀመርህ በፊት ደረጃ ሰጣቸው። ኤ መደረግ ያለበት፣ ቢ ቢደረግ ጥሩ የሆነ፣ ሲ ደስ የሚል ግን ባይደረግ የማይጎዳ፣ ዲ ለሌላ ሰው ሊሰጥ ወይም ሊወከል የሚችል ስራ፣ ኢ መሰረዝ ወይም መተው የሚችል ስራ ሲሆን 7. ላይ ዋና ዋና ውጤቶቹን ወይም ዋና የውጤት መስኮች ላይ አተኩር። በስራ ስኬታማ ለመሆን ማግኘት ያለብን ውጤቶች ላይ አተኩር። ደካማ ውጤት ያመጣበትን ቁልፍ ስራ ወደ ኋላ እንዳያስቀርህ ይህንን አሻሽል። 8. የ3 ህግን ተግብር። በስራ ውስጥ 90% ውጤት የሚያስገኙልህን 3 ዋና ስራዎች ላይ ከምንም ነገር በላይ እነርሱ ላይ አተኩር። 9. ከመጀመርህ በፊት በሚገባ ተዘጋጅ። ስራ ከመጀመርህ በፊት የሚያስፈልጉህን ነገሮች ሁሉ አቅርብ። ንጹህ የስራ ቦታ ዝግጁ ማድረግ ስራዎችን ለመስራትና ስራዎችን ከማዘግየት ይታደጋል። 10. ቴክ ኢት ዋን ኦይል ባረል አት ኤ ታይም። አንድ እርምጃ በአንድ ጊዜ ትልቁን ስራ አንድ በአንድ በመከፋፈል መጨረስ ትችላለህ። ተራራውን አትይ፣ የሚቀጥለውን እርምጃ ብቻ እይ። 11. ክህሎቶችን አሻሽል። በዋና ስራ ላይ የበለጠ ብቁ በሆንክ ቁጥር ስራውን በፍጥነት ትጀምራለህ፣ በቶሎም ትጨርሳለህ። በዋና ስራ ላይ የሚረዳህን ቀጣይነት ያሉ ትምህርቶች ጊዜ ቆጣቢ ናቸው። 12. ዋና እንቅፋቶች ላይ ግቦችን እንዳታሳካ ፍጥነትን የሚገድቡ ወይም ቦትልኔክ የሚፈጥሩ ችግሮች ሊኖሩ ይችላሉ። ችግሮቹን የራስ ክህሎት ማነስ ነው፣ ጉድለት ነው ወይስ ውጫዊ መሆናቸውን መለየት። ለዚህም መፍትሄ መስጠት ያስፈልጋል። 13. በራስ ላይ ጫና ፍጠር። መሪ ሁን። ነገ ሀገር ጥለህ እንደምትሄድና ዛሬ ዋና ዋና ስራዎችህን መጨረስ እንዳለብህ አስብ። አለቃ ወይም ደንበኛ ጫና እንዲፈጥርባት ተጠብቅ። 14. የራስህን አቅም አሳድግ።
በየቀኑ ከፍተኛ የአካልና የአእምሮ ጉልበት የሚኖርህን ሰዓት ላይ ከባዱን እንቁራሪት በዛ ሰዓት ብላ። 15ኛ ራስህን ለስራ አነሳሳ። የራስ አነቃቂ ወይም አበረታች ራስህ ሁን። በማንኛውም ሁኔታ ውስጥ ጥሩ ነገር ፈልግ። በችግርም ጊዜ ቢሆን አዎንታዊ አመለካከት ይኑርህ። 16ኛ ቴክኖሎጂን በአግባቡ ተጠቀም። ቴክኖሎጂን የህይወትን ለማሻሻል ለማሳደግ ተጠቀምበት እንጂ ባሪያው አትሁን። ለራስህ ትኩረት እንዲኖርህ ማስታወቂያዎችን፣ ኖቲፊኬሽኖችን አጥፋ። 17ኛ ትኩረትን ሰብስብ። በአንድ ጊዜ ብዙ ስራዎችን ለመስራት መልቲታስኪንግ አትሞክር። ይህም ምርታማነትን ያሳንሳል፣ የማሰብ ችሎታንም ይቀንሳል። በአንድ ጊዜ አንድ ነገር ላይ ብቻ አተኩር። 18 ስራውን ከፋፍለው። አንድን ትልቅ ስራ ለመጀመር ወደ ትንንሽ ክፍልፋዮች መከፋፈል ዘዴን ተጠቀም። 19ኛ ሰፊ የጊዜ ጉማጅ ፍጠር። አስፈላጊ ስራዎችን የተወሰኑ ጊዜ ጉማጆች ወይም ቻንክ ኦፍ ታይም በመፍጠር 30፣ 60 ወይም 90 ደቂቃዎችን መድብና ያን ጊዜ በሌላ ነገር እንዳይደናቀፍ ተከላከል። 20 የአስቸኳይነት ስሜት አዳብር። ፈጣንነትና በታማኝነት የታወቀ ስም ገንባ። አንድ ስራ በመስራት ካለብህ አሁኑኑ ስራው። 21ኛ እያንዳንዱን ስራ በአንድ ጊዜ ጨርስ። አንድ ስራ ከጀመርክ 100% እስኪያልቅ ድረስ ሳታቋርጥ ስራ ጀምሮ ማቆም ስራውን ለመጨረስ የሚፈጀውን ጊዜ በ500% ሊጨምር ይችላል። በመጨረሻ ክፍል ይህንን ሀሳብ አስቀምጧል። ለደስታ፣ ለእርካታና ለታላላቅ ስኬት እና ለግል ብቃት ቁልፉ በየቀኑ ስራ ስትጀምር የመጀመሪያው እንቁራሪትህን የመብላት ልማድ ማዳበር ነው። ይህም ደግሞ ደጋግመህ በመለማመድ የምታገኘው ክህሎት ነው። በጣም አስፈላጊ በሆነ ስራ የመጀመር ልማድ ካዳበርክ ስኬት የተረጋገጠ ነው። 21ዱን መርሆች በየቀኑ ለመተግበር ወስን። እነዚህን የግል አስተዳደር ልማዶች የማንነት አካል ሲሆኑ የወደፊት ህይወት ብሩህና ገደብ የለሽ ስኬት የያዘ ይሆናል ይለናል። 21ዱን መርሆች በየቀኑ እያስታወሳችሁ መተግበር እንዳለባችሁ በብራያን ትሬሲ የተጻፈው ታዋቂው ኢት ዛት ፍሮግ መጽሐፍ ደጋግማችሁ ማንበብ እንዳለባችሁ ይመክረናል። ይህንን መጽሐፍ ደጋግማችሁ ማንበብ፣ ይህንንም ቪዲዮ ደጋግማችሁ ማየት፣ ቅድሚያ የሚሰጠውን ስራ ወይም ነገር ቅድሚያ በመስጠትና በመለየት አስፈላጊ ስራዎች ላይ ብቻ በፍጥነት መጨረስ እና ይህንንም የማድረግ ልማድ ያለው ሰው ይሁኑ። ይህንና መሰል ይዘቶችን ለማግኘት የማህበራዊ ሚዲያ አካውንቶችን መከታተል